እንደዚህ አይነት ቪዲዮ ለመስራት እንኳን አላሰብኩም ነበር። ይሁንና ግን ትናንትና እንዳጋጣሚ ከአንድ ማህበራዊ ሚዲያ ስከታተል በጣም የሚገርምና የማይጠበቅ ኮንቴንት በእኛ በኢትዮጵያኖች ዩቱበሮች ተሰርቶ ተለቆ እሱን እንዳጋጣሚ አየውና በጣም ገረመኝ። ከመገረሙም አልፎ ይሄ ነገር እንዴት ነው በጣም አስፈላጊ ነው ወይ ለኛ ለኢትዮጵያኖች እንደዚህ አይነት ኮንቴንት በዚህ ሰዓት በዚህ ጊዜ በያለንበት ዩቱበሮች ነን ከሚል አንጻር እየተነሳን የምንሰራቸው የማህበራዊ ጉዳዮች አስፈላጊና አስፈላጊ ናቸው ወይስ አይደሉም በሚለው ዙሪያ ራስን ከማማከር አልፎ ሌሎችን ማማከር በሚቻልበት ሁኔታ ሳያደርጉ ወደ ዩቱብ ቻናል ኮንቴንታቸውን ሰርተው የሚመጡ ብዙ ኢትዮጵያኖች አሉ። ብዙዎቹ በእርግጥ በዚህ ዘመን ይጠቅማሉ ብለን የምንላቸውን የዩቱብ ኮንቴንት ማምጣት በጣም አስቸጋሪ ነው። ብዙዎቹ ዩቱብ ቻናልን ለገንዘብ ወይም ደግሞ እንደ ስራ ቆጥሮ የገቢ ምንጭ ማስገኛ እንጂ የሚያመጡት ኮንቴንት ለማህበረሰቡ ፋይዳው ምንድነው የሚል ሳያዩና ሳያሰላስሉ የሚለቁ ዩቱበሮችን እናያለን። ከፖለቲካም ከማህበራዊ ጉዳይም ከሙያም ከስራም ከተለያዩ አንግሎች ብንመለከት ማለት ነው የዩቱበሮቹ ችግር ብቻ ሳይሆን የተከታዮቹም ችግር ነው። ይሄ ማለት ምንድነው? ተከታዮቹም የሚያዩትን ኮንቴንት መምረጥ አለመቻል። ስለዚህ አዳማጭና ተመልካች እስካለን ድረስ የፈለግነውን ብንሰራ የፈለግነውን ኮንቴንት ብንለቅ ዩቱብ ይከፍልናል የሚል አመለካከት ተይዘው ለማህበረሰባችን የማይጠቅም ኮንቴንቶች ተሰርተው ሲለቀቁ ለአንዳንዶች ለእንደኔ አይነቱ መጨረስም በጣም ይደብራል። ኮንቴንቱ ምንድነው እስከ መጨረሻው ለሚለው ማለት ነው። ለአንዳንዶች ያው እስከ መጨረሻው ሊያዩት ይችላሉ። አንዳንድ ኮንቴንቶች ግን እንደ ማህበረሰብ ለምሳሌ ይጠቅማል አይጠቅምም የሚለውን የዛን ሰው ባለሙያ ሙያውን ወደ ፍርድ ለማምጣት የግድ ማየት ይጠበቃል። ካልሆነ ግን ገና ከኮንቴንቱ አጀማመሩን በመመልከት ወደ የት እንደሚሄድ የኮንቴንቱ ሁኔታ ተገንዝቦ ኢንጀነራል በዛ ኮንቴንቱ ዙሪያ ላይ ይጠቅማል አይጠቅምም የሚለውን የግለሰቡ ወይም ደግሞ እንደኔ አይነቱ ውሳኔ ሊሆን ይችላል። ስለዚህ ምን ሊያወራ ነው ወይም ምን እያወራ ነው ልትሉ ትችላላችሁ። ዛሬ ላይ ከፖለቲካ በላይ ማህበረሰባችን ሊጎዳ በሚችል ሁኔታ ዩቱበሮች የተለያዩ ፎልስ ኮንቴንት ጀምሮ እስከ የማይጠቅሙ ኮንቴንት የምንላቸው በዓለም ላይ እየሆኑ ያሉ እውነታነት ያላቸው ግን ለእኛ ለኢትዮጵያኖች ሊጠቅሙ የማይችሉ ኮንቴንቶች እየተሰሩ ይለቀቃሉና ቅድም እንዳልኩት ነው ኢትዮጵያኖች በቋንቋችን ሆነ ከቋንቋችን ውጭ በሆነ ሁኔታ ላይ የመመልከት ፍላጎታችን ምንድን ነው፣ ኮንቴንቱ ይጠቅማል አይጠቅምም የሚለውን ነገር አበጥረን ሳናይ የምንከተል ሰዎች አለና ይህ ኮንቴንት የለቀቀው ልጅ እዚህ አሜሪካን የሚኖር ነው። እዚህ ሀገር መወለዱን አላውቅም። በአማርኛ ነው የሚናገረው፣ አማርኛ ነው ኮንቴንቱን የሚሰራው። ኢትዮጵያ ይመላለሳል፣ ከኢትዮጵያም አልፎ ይዞራል ማለት ነው እና በዚህ በአሁኑ ሰዓት ላይ ግን በታይላንድ በመገኘት የታይላንድን የማህበረሰብ አኗኗር አበጥሮ በመመልከት ወይም የኛ አበሾች እዛ አካባቢ የሚኖሩ ሰዎችን ፈልግና ከነሱ ጋር በመሆን ኢቨን አበሾቹ እዛ የሚኖሩት ለምሳሌ በኢትዮጵያ ብዙ ጊዜ ያልተለመዱ የምግብ አይነቶች አሉ። እንኳንስ ሊበሉ ቀርተው ነውና ሲጠራ ካጠገቡ የሚረቁ የሚሸሹ ማህበረሰብ ነው ያለንና
ስልጣኔ አይሉት በኋላ ይባል ግን በሰው ሀገር ተኪዶ ከለመደ ምግብ አመጋገብ ዘይቤ ወጣ በማለት ያልተለመደ በኢትዮጵያኖች የማይበላሎችን አንዳንዶቹ የምግብ አይነቶች ሰውን ልጅ የሚበሉ እንስሳ ሰውን ልጅ ራሱ ለምግብነት እንስሳ እነዛን እንስሳ መልሶ መብላት በቀላሉ አነጋገር ለምሳሌ አንዳንድ ሀገር የውሻን አካል እንደ ምግብነት የሚጠቀሙ ውሻ የምንላቸው እንስሳ እንደ ምግብነት የሚጠቀሙ ሀገራቶች ከዚህ ደግሞ እንደዚህ የማይሆኑ ወይም ደግሞ ማንገምታቸው ምግብ እዛ ውስጥ የሚሉ ኢትዮጵያኖች ጋር በመገናኘት እነሱንም ኢንተርቪው ሳይሆን እንደ ጓደኝነት በማነጋገር ያንን እኔ እንጃ ለመናገር ይከብዳል። እንደዚህ በላው ብሎ መናገሩ ጥቅሙ ምንድነው ለኢትዮጵያኖች የሚለውን ነገር ሳስበው ማለት ነው። ከዛ በላይ ደግሞ የዛን የታይላንድን አገር አኗኗር ለምሳሌ አሁን በኢትዮጵያ በእርግጥ ለዘመናት ካለች አገሪቱ ካለባት ችግር አኳያ በተለይ ስራ አጥነትን አካዳሚክሊ ተምሮ በትምህርት ስራ የማግኘትን እና ያለማግኘትን ከዛ አንጻር ተወራርዶ የመጣ በአማርኛ ለምሳሌ ዳሪነት መንግስት ይህን የሚያበረታታ አይመስለኝም። ግን በግል ደረጃ እንደዚህ አይነት ነገር የሚያደርጉ ኢትዮጵያኖች አሉ በሀገራችን። ይሄ በታይላንድ ደግሞ ከዛ በባሰ ማለት ነው። ከዛ በባሰ ልጅ በዚህ በሚኖርበት ወይም ደግሞ በምኖርበት ከዩናይትድ እንደዛ አይነት ነገሮች ልጆቻችን መቅረብ አይደለም እንዲሰሙት ስለማንፈልግ አንዳንዶቹ ጨክነው እንደዚህ አይነት ህግ የሚፈቀድበት ሀገር ላይ ለቀው ወደ የማይፈቀድበት ሀገር ልጆቻቸውን በጥሩ ስነ ምግባር ይሄዱና እዛ ሄደው በስነ ምግባር የሚያሳድጉ ልጆቻቸውን ወደ ትክክለኛ መንገድ የሚመሩ ቤተሰቦች አሉ። ይሄም ካልሆነ ደግሞ በአሁኑ ሰዓት ላይ ምንም ይሁን ደንብ፣ ወግ፣ ሃይማኖት ይሻለኛል ብለው ከእምነት አማኞች ዛሬ ላይ ወደ ኢትዮጵያ እየሄዱ ይገኛሉ። ወይም እዛ ሄደው መኖር ተጀምሯል። ነገሮቹ ከተመቻቹ ማለት ነው። በዚህ ላይ ጨክኖ ቤተሰቦቹን ይዞ የሚሄድና እዛ ኑሮ ያደረጉ ሰዎች ተጀምሯል። ታዲያ ይህ በዚህ እንዳለ ሆኖ ግን እንዴት አንድ ወጣት በ20 እና 30ዎቹ መካከል ያለ ዩቱብ እና ሳይመጥ ሰርቶ ለኢትዮጵያኖች መልቀቅ ምን ማለት ነው? ኢትዮጵያ በዚህ አይነት ነገር ሀሳቡ እንዲዳብር ነው ወይንም ደግሞ ዓለም የት እንደደረሰች ኢትዮጵያ ዛ አያውቅም ከሚል አንፃር ነው። ግራ ገብቶኛል። እኔ በቃ አላስፈላጊ የሆነ እዚህ በፖለቲካ ረገዱ የሚሄደው እያሳሰበን ማለት አንዳንዶች አሁን ተነስቶ በቃ ማህበረሰብን ለማጋጨት፣ ጎሳን ከጎሳ ለማጋጨት፣ ሃይማኖትን ከሃይማኖት ለማጋጨት እና ፖለቲከኞችም ሰሩትንም ያልሰሩትንም እንዲሁ እውነታ በሌለው ሁኔታ ላይ ዩቱብ ኮንቴንት እየተለቀቀ እሱ ችግር ላይ ባለንበት ሁኔታ አሁን ደግሞ እንደዚህ የማህበረሰቡ አኗኗር መሰረት የሚነቀንቅ ኮንቴንት ምንድን ነው? ምን አስፈለገ? ይህን አይነት ኮንቴንት መስራት የኢትዮጵያ ሕዝብ ቢያየው ቢሰማው ጥቅሙ ምንድን ነው? ጉዳቱን ይከላከላል? እንደኔ አይከላከልም። እንዲያውም በሚዲያ ባመጣነውና ባቀረብነው ቁጥር ነገሮቹ እየሰፉና ከአቅምና ከቁጥጥር ውጭ የሆኑ በዚህ ባለን እኛ በምኖሩበት ተሞክሮ ማለት ነው 20-30 ዓመት ወደኋላ ብንሄድ ሊሰሟቸው የሚጠየፏቸው የነበሩ ነገሮች በሙሉ አሁን ላይ በሚዲያ በጣም ስለሚረዱ
በቃ ህግ የሆኑና ከህግ ውጭ ምንም ላደርግ አልችልም በሚል ደረጃ ልቦናው ሳይፈቀድ ሃይምሮ ሳይቀበለው የምንኖርበት ሰዓት ላይ ደርሰናል። ታዲያ ይችን ሀገር ይችን ሃይማኖት ያለባትን ሀገር እንደዚህ አላስፈላጊ የሆነ ኮንቴንት ተሰርቶ ለኢትዮጵያኖች የሚለቀቅበት ሁኔታ በጣም አሳዝኖኛል። ከዛም በላይ ደግሞ ተመልካቾች የዚህ ልጅ ዩቱብ ቻናል እኔ ባየሁበት ሁኔታ ከ180 ሺህ በላይ ተመልካች አግኝቷል። አዎ ከ180 ሺህ በላይ ተመልካች ማግኘት በዩቱብ ዘንድ ሊያሰኘው ይችላል። ግን የዩቱብን ክፍያ እናገኛለን ከሚል አንጻር ትራሽድ የሆነ እየተሰራ ላይ እየተለቀ ዳማጩም ከኖርማል ሂደታችን ከኖርማል ፕሮግራም ውጭ የሆኑ ነገሮችን እየተመለከትን ለምን እነዚህን ሰዎች እንደምንደግፍ እኔ አይገባኝም። እኔ እንዳልኩት በአጋጣሚ እኔ ጋር መጣ። ይህን ነገር ላየውም ልመለከተውም እስከ መጨረሻው አልቻልኩም። ቢሆንም ግን የተወሰነውን ሁኔታ ሳይ ከአእምሮ ላይ የመጣው ይህን ኮንቴንት መስራት ዩቱብ ወይም ኢትዮጵያ ውስጥ አዳማጭን መፈለግ ወይም ተመልካችን መፈለግ ምን አስፈለገው የሚል ጥያቄ ነው የጫረብኝ እና ከዚህ በፊት የተለያዩ ዩቱቦችን በማየት በተለይ በቃ ዜናዎችን ይሄ ፎልስ ኒውስ ፌክ ኒውስ የሚባሉትን በጣም ይሰማኛል እና እኔ ጥሩ ሚዲያ አለኝ፣ መልካም ነገር ነው መስራት። ከዛ አንጻር እንደዚህ ገና ለገና የዩቱብ ክፍያ አገኛለሁ ብዬ ለኢትዮጵያ ሕዝብ የማይጠቅም ኮንቴንት መስራት ስላልፈለኩኝ ይኸው እስከዛሬ በዚህ ሁኔታ አለሁ እና ለማንኛውም ሚዲያ ከሆነ ሚዲያ ነው። ሚዲያዎች ለማህበረሰብ የሚጠቅም ነገር ሊሰሩ ይገባሉ ብዬ አስባለሁኝ። እማምነውም በዛ ደረጃ ነው። ግን እዚህ ጋር አንድ ነገር ላሳያችሁና ምናልባት በቂ የሆነ የሚዲያ ስራ መስራት የሚያስችል አለኝ። ግን ይሄን የመሰለ ስቱዲዮ ይዤ እንደ ሌሎቹ ትራሽ የሆነ ኮንቴንት ይዤ ለኢትዮጵያኖች ለእናንተ ይዤ መቅረብ አልፈልግም። ስለዚህ ሊጠቅም የሚችል ለማህበረሰባችን እድገት ለውጥ ሊያመጣ ይችላል። ትራንስፎርም አድርገን ማህበረሰባችንን በተለያዩ እንትኖች ልንጠቅም እንችላለን ከሚል የሚሰራ ስራ ካልሆነ በስተቀር ገና ለገና ለዩቱብ ክፍያ አገኝበታለሁ ብዬ ያልሆነ ኮንቴንት መስራት አልፈልግም እና ኢትዮጵያኖች ዩቱበሮች በመጀመሪያ ደረጃ በዚህ አጋጣሚ ይህንን ዩቱብ ማየት ከቻላችሁ እባካችሁ ለማህበረሰባችን ይጠቅማል ብለን የምናስበውን ኮንቴንት ብቻ በመስራት ማህበረሰባችንን አንድ እርምጃ ወደፊት እንውሰደው። እባካችሁ በዚህ ደረጃ ማለት ነው። ይሄ ፌክ ኒውስ ወይንም ደግሞ ገና ለገና ከዩቱብ ክፍያ ላገኝበት ይችላለሁ ብለን ያልሆነ ኮንቴንት ሰርተን አእምሯችንን እና ነገ ወጣቶች ሆናችሁ አድጋችሁ በትዳር ዓለም መጣችሁ ልጅ ወልዳችሁ ልጆቻችሁ ሊያዩት የሚችል ኮንቴንት ሊሆን ይገባል። በተለይ በአርቲስቶች አሁን አንዳንድ የፊልም ስራዎች ላይ እንደምንሰማው ጥሩ አርቲስት የሚባሉ ሰዎች ሞራላቸውን ጠብቀው ለኢትዮጵያ ሕዝብ የማይመጥን ስክሪፕት ከሆነ በቃ ሪጀክት ያደርጉታል። they don't care about the money, they reject those people። እኔ በጣም አፕሪሼት አደርጋቸዋለሁ፣ በጣም አመሰግናለሁኝ። እንደነሱ አይነት አርቲስቶች እንሆን። በቃ ለማህበረሰባችን ሊጠቅም የሚችል ኮንቴንት እንስራ። አዳማጮችና ተመልካቾች ደግሞ እባካችሁ ያልሆነ ኮንቴንት ላይ ተጥዳችሁ መመልከቱ ማየቱ ምንም ጥቅም የለውም። ስለዚህ ሊጠቅም የሚችለውን ነገር ሃይምሯችንን ሊለውጥ ካልሆነ ደግሞ ኢንተርቴን ልናደርግበት የምንችለው ሰብአዊ ሂውማን ሰንስ ያለው ኢንተርቴንመንት ቢሆን
ኢንተርቴን ካደረጋችሁ ኢትስ ኦልራይት። ግን እንዲሁ በቃ ትራሽድ የሆነ ኮንቴንት ሰዎች ሰርተው ስለመጡ ያንን በመመልከት የእነሱን የዩቱብ ቻናል መደገፉን እስካላቆማችሁ ድረስ እንደዚህ አይነት ሰዎች ደግሞ ይህን ነገር ሊሰሩ ይችላሉ። እና እባካችሁ የምንሰራውን እንወቅ፣ የምናየውንና የምንመለከተውን እንወቅ። እንደውም ሚዲያ አለን፣ ማይክ አለን፣ ወይም ተመልካች አግኝተናል፣ ወይም ዩቱብ እየተከፈለን ነው ከሚል አንጻር ወደ አልሆነ ጎዳና ማህበረሰባችንን ባንመራው ጥሩ ነው እላለሁኝ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ፕሮግራሙን እያዘጋጁ ያቀረብኩትን እኔ የሻው መስሎ ነኝ። ሌላ ተመሳሳይ ፕሮግራም ይዤ እስከምቀርብላችሁ አይሆፕ ይህንን ምን ማለት እንደፈለግኩኝ መነሻዬ ምን እንደሆነ ይገባችኋል ብዬ እረዳለሁ። ምክንያቱም በቃ ልጁ የሰራውን ኮንቴንት መድገም ስላልፈለግኩ ነው በዚህ መልኩ ያቀረብኩት። ይረዳችኋል፣ ይገባችኋል ከሚል አንጻር ነው። ኢትዮጵያኖች ለዚህ አንታማም እና ምን ለማለት እንደፈለግኩኝ ከሰው ልጅ ወይም ደግሞ ለእኛ ማህበረሰብ የማይጠቅም የማይመጥን ኮንቴንት ስለሆነ ነው ይሄን ነገር እንትን ያልኩት፣ እንዲሁ በደፈነው ያቀረብኩት ማለት ነው። እና በግልጽ ደግሞ እንደዛ ብዬ ካመጣሁኝ ከልጁ ኮንቴንቱን ከሰራው ልጅ የተሻልኩኝ ልመጣ አልችልም። ስለዚህ ይሄ ነገር ከኛ ከኢትዮጵያኖች ሞራል እና ስብዕና ውጭ የሆነ ኮንቴንት ነው የተሰራው። ከ180 ሺህ ተመልካች በላይ አግኝቶበታል። ስለዚህ እባካችሁ ኢትዮጵያኖች ዩቱብ የምትከታተሉ ሰዎች መርጣችሁ ተከታተሉ። የምታዳምጡትን ኮንቴንት ፈልጋችሁ ይጠቅመናል ብላችሁ ለራሳችሁ ለሞራላችሁ የሚመጥን ኮንቴንት ብትከታተሉ ጥሩ ነው እላለሁኝ። በድጋሚ አብራችሁ ስለነበራችሁ ይህን ቪዲዮ ስላያችሁ አመሰግናለሁ። ከወደዳችሁት ላይክ እያደረጋችሁ ወይም ሸር እያደረጋችሁ ለሌሎች ጓደኞቻችሁ ይህን ቪዲዮ እንድታደርሱ ጠይቃለሁኝ። ፕሮግራም እያዘጋጀሁ ያቀረብኩት ይሻው መስሎ ነኝ። መልካም ጊዜ